ሰላም ሰላም፣ ጤና ይስጥልኝ። ሰላም ብያለሁ ሁላችሁንም በያላችሁበት እንዴት ናችሁ? እንግዲህ ሰሞኑን ትንሽ ጠፋ ብዬ ነበር እና ያው አንዳንድ ስራዎች ቢዚ አድርገውኝ ነበረ ጠፋ ያልኩት እና ዛሬም እንግዲህ እንደተለመደው በሌላ ሀሳብ መጥቻለሁ ማለት ነው። ያው ብዙ ቪዲዮዎችን እየለቀኩ እንዳልሆነ ቶሎ እየሰራው እንዳልሆነ ይገባኛል፣ ግን ከአንዳንድ ስራዎች ትንሽ እኔም ቢዚ ስላደረጉኝ ማለት ስራዎች የተወሰነ ስለበዙብኝ ነው ትንሽ ጠፋ ጠፋ ማለት የጀመርኩት ማለት ነው። በዛ ተሽሎ እንግዲህ ወደፊት ቶሎ እየመጣሁ ቪዲዮዎችን ለመስራት እሞክራለሁ እና ቤዚካሊ ዛሬ እንኳን ለምንድን ነው ይሄን ቪዲዮ ማለት ይሄን የዩቱብ ቻናል ክሬት አድርጌ እየሰራሁበት ያለሁበትን መሰረታዊ ዓላማው ወይም ደግሞ ምንድን ነው ይሄ ዩቱባችን እንደ ዓላማ ላይ ያሳካው ወይም ደግሞ ሊሰራበት ፈልጎ ያለው እየተንቀሳቀሰ ያለው በምን ዙሪያ ነው ወይም ደግሞ ምን መሰረታዊ ዓላማ ይዞ ነው የሚለውን ነገር ለእናንተ ግልጽ ላደርግላችሁ ስለፈለግኩ ነው በዛሬው ቪዲዮ የመጣሁት ማለት ነው። እና ቤዚካሊ ይህን ቪዲዮ የሰራሁበት ምክንያት ምንድነው? ብዙዎቻችሁ ግራ መጋባቶች አሉ። ከይሁዲ እምነት አንጻር ከጁዳይዝም አንጻርም የምሰራቸው ቪዲዮዎች ላይ ትንሽ ቅር ያላቸው ሰዎች ስላሉ ለእነሱ ግልጽ ለማድረግ ያክል እኔም እየሰራሁበትም ያለውን ዓላማ ለእናንተ ለመግለጽ ያክል ነው እና ይህን ቪዲዮ እየሰራሁላችሁ ያለው እንግዲህ እንደተለመደው እንግዲህ ቪዲዮን ለብዙዎች እንዲደርስ ሸር ማድረጋችሁን አትርሱ። ላይክ አድርጉ፣ ሀሳብ አስተያየቶቻችሁን መጻፍ አትንቁ እያልኩኝ እንግዲህ ወደ ዛሬው መሰረታዊ ሀሳብ ወይም ደግሞ ዛሬ ላነሳላችሁ ወደ ፈለግኩት ሀሳብ በቀጥታ እገባለሁ ማለት ነው። ቤዚካሊ እንግዲህ እንዳልኳችሁ ይሄን ዩቲዩብ ቻናል ለምንድነው ክሬት ያደርጉት ሪተርን ቱ ጁዳይዝም የሚለውን የዩቲዩብ ቻናል ለምንድነው ክሬት አድርጌ እንደነዚህ አይነት ቪዲዮዎችን እየሰራሁ ያለሁት የሚለውን ነገር ነው ዛሬ ግልጽ ላደርጋችሁ የፈለኩት ማለት ነው እና ቤዚካሊ አኮርዲንግ ቱ ጁዳይዝም እንደ ይሁዲ እምነት ወይም ደግሞ በጁዳይዝም ሕግ መሰረት እንግዲህ የሚሽነሪ ስራ መስራት ወይም ደግሞ ሌሎች ሰዎችን ሰብኮ ወደ ጁዳይዝም ማምጣት የተከለከለ ነገር ነው እና እንደዛ ከሆነ እኔ ምንድን ነው እያደረኩ ያለሁት የሚለውን ነገር ላይ ብዙዎች ግርታ እየፈጠረባቸው ተመልክቻለሁ እና ስለዚህ መሰረታዊ ዓላማውን ላስቀምጥላችሁ ነው የፈለኩት እና እንግዲህ እኔ እየሰራሁት ያለሁት የሚሽነሪ ወይም ደግሞ የስብከት ስራ አይደለም። ጀስት በማንነታቸው ይሁዲ የሆኑ ሰዎች የይሁዲ ማንነት ያላቸው ሰዎች በአንድም በሌላ ምክንያት በተለያዩ ተጽዕኖዎች ምክንያት ወደ ሌላ እምነቶች የገቡ አይሁዳዊ ማንነት ያላቸው ሰዎችን ምን አይነት ስህተቶች ውስጥ እንደሆኑ ለነሱ ለማስገንዘብ እና ለነሱ ጁዳይዝም ምን አይነት ትምህርት አለው፣ ምን አይነት አስተምሮ አለው የሚለውን ለመግለጽ እና ለነሱ ግልጽ ለማድረግ ያለመ ነው አንደኛው ዓላማ ማለት ነው። በተጨማሪም እንግዲህ ብዙ ጊዜ በጁዳይዝም ላይ የሚሰነዘሩ የተሳሳተ አመለካከቶች፣ የተሳሳተ ትምህርቶች አሉና ብዙዎች ያው የኛን ታናህ ተርጉመው በተለያየ ቋንቋ ተርጉመው የራሳቸው እምነት በተለይ በክርስትናው ዓለም የራሳቸውን እምነት ለማስፋፋት ለመስበክ ምናምን ስለሚጠቀሙባቸው እነዛ ላይ ብዙ አይነት የተሳሳቱ ግንዛቤዎች አሉ። ስለዚህ ከዛ ግን ደግሞ ጁዳይዝም እንዴት ነው ያን ነገር የሚረዳው፣ ስለነዚህ ሀሳቦች ጁዳይዝም ምን ይላል የሚለውን እያንዳንዱ ነገሮች እንግዲህ ለእናንተ ለኔ ለተመልካቾች ግልጽ ለማድረግ ለማስረዳት ነው ይሄን የዩቲዩብ ቻናል የከፈትኩት ማለት ነው። ስለዚህ ቤዚክ ዓላማው ምንድነው? ሌሎች ሰዎችን ሰብኮ ማምጣት እና ወደ ጁዳይዝም እንዲገቡ ማድረግ አይደለም ዓላማችን ስላልሆነ ጁዳይዝምም እንደዛ አይነት ዓላማ ስለሌለው ማለት ነው። አሁንም ከዚህ ጋር ተያይዞ ሰዎች ሊያነሳቸው የሚችሏቸው ጥያቄዎች አሉ። ምንድነው እንደዛ ከሆነ ጀስት እናንተ ዘረኞች ናችሁ፣ ለራሳችሁ ብቻ ነው የምታስቡት፣ ወይም ደግሞ ለሌላው ሰው የእናንተን እውነት ማሳወቅ አትፈልጉም ብለው ወቀሳዎችን የሚሰነዝሩ ሰዎችም ወይም ደግሞ አካላቶችም አሉ በስፋት ማለት ግን እንደዛ ስለምናስብ ወይም ደግሞ እንደዛ ስለሆነ አይደለም። አሁንም ሌሎችን የማንሰብከው ሌሎችን ከይሁዲ ውጭ ያሉ ሰዎችን የኦሪትን ትምህርት የምናስተምራቸው ለዛ ብለን አይደለም። ምክንያቱም ጁዳይዝም ይሁዲ ካልሆነ አንድ ሰው ወይም ደግሞ ከይሁዲ ውጭ ያለ ሰዎች መጽደቅ አይችሉም ወይም ደግሞ መዳን አይችሉም የሚል አስተምሮ የለውም ቤዚካሊ ማለት ነው። ስለዚህ አንድ ሰው ከይሁዲ ውጭ ከሆነ ይሁዲ ካልሆነ ሊከተላቸው የሚገቡ ሌሎች 7 ህጎች አሉ፣ ኖሃይት ሎ ይባላሉ። ስለዚህ ይሄ ቻናላችንም እነዛን ኖሃይት ሎዎችን እንዲከተሉ ከይሁዲ ውጭ ያሉ ሰዎችን ለማበረታታት ለማስተማር ይሰራል ማለት ነው። ስለዚህ ቤዚካሊ
ማንም ሰው ትክክለኛውን መንገድ እንዲከተል እንፈልጋለን፣ እናስተምራለን። ነገር ግን አንድ ሰው ይሁዲ መሆን ግዴታ የለበትም። ከይሁዲ ውጭ የሆነ ማንነት ካለው በማንነቱ ይሁዲ ካልሆነ 613 የጦር ህጎችን የመጠበቅ ግዴታ ወይም ደግሞ ኃላፊነት የለበትም። ስለዚህ እንደዛ ከሆነ ለሌሎች ኔሽኖች ወይም ደግሞ ከይሁዲ ውጭ ላሉ ህዝቦች 7 የሆኑ ህጎችን እናስተምራለን። ስለዚህ እነሱን ለሌሎች ህዝቦች እንገልጻለን። ለእኛ ህዝቦች ደግሞ የቶራን ህጎች መፈጸም እና መጠበቅ ስላለባቸው የቶራን ህጎች እናስተምራለን ማለት ነው። ስለዚህ ቤዚካሊ ሁሉም ሰው ትክክለኛውን መንገድ እንዲከተል አንድ አምላክን እንዲያምንና በዛ መንገድ እንዲሄድ እንፈልጋለን። ስለዚህ ግን ለእያንዳንዱ ሰው ይሁዲ ለሆነው እና ይሁዲ ላልሆነው ሰው የምናስተምራቸው ትምህርቶች የተለያዩ ትምህርቶች ናቸው። አሁንም ከዚህ ጋር ተያይዞ የሚነሱ ጥያቄዎች ምንድን ነው? አንድ ሰው ወደ ይሁዲ ወይም ወደ ጁዳይዝም ኮንቨርት ማድረግ ወይም ደግሞ ሃይማኖቱን መቀየር አይችልም ወይ የሚልም ሀሳብ ብዙ ጊዜ ሲዘረዝር እመለከታለሁ። እና አንድ ሰው ኮንቨርት ማድረግ ይችላል፣ ነገር ግን በግፊት በኢንተረስት በጥቅሞች ላይ ተመርኩዞ መሆን የለበትም። ስለዚህ እኛ ያን አፕሪሼት ስለምናደርግ የተከለከለ ነገር ስለሆነ አንድ ሰው ፈልጎ ይሁዲ መሆን ከፈለገ መማር ያለባቸው ማወቅ ያለበት እያንዳንዱ ነገሮች አውቆ ተምሮ ኮንቨርት ማድረግ ይችላል፣ መብቱ ነው። ነገር ግን ለመዳን ወይም ደግሞ ከአምላክ ያለውን ግንኙነት ለማስተካከል የግዴታ ይሁዲ መሆን ስለሌለበት 7ቱን ህጎች እንዲጠብቅና እነዛን ላይ ትኩረቱን እንዲያልቅ እናበረታታለን። ምክንያቱም ይሄ 613 ህግ ስላሉ በቶራ ውስጥ በአይሁዳዊነት ውስጥ ብዙ ህጎች ስላሉ እነዛን ለመጠበቅ ምናልባት ቻሌንጆች ሊኖርበት ስለሚችሉ በእነዚሁ በ7ቱ ህጎች እንዲኖር ወይም ደግሞ 7ቱ ህጎች እንዲከተል አፕሪሼት እናደርጋለን። በዛ ልክ ነው የምንሰራው ማለት ነው። ነገር ግን ፍላጎቱ ካለው አቅሟለኝ ይችላለሁ ፈልጋለሁ ካለ ደግሞ አንድ ሰው እንዳልኳችሁ ተምሮ ኮንቨርት ማድረግና ወደ ጁዳይዝም መምጣት ይችላል ማለት ነው። ቤዚካሊ እነዚህን ነው እያደረግን ያለ ነው፣ ወይም ደግሞ በእነዚህ ዙሪያ ነው እኔ እየሰራው ያለሁት ማለት። ስለዚህ ቤዚካሊ እኔ ሚሽነሪ አይደለሁም፣ ሰባኪ አይደለሁም፣ የሌሎች ሃይማኖቶችን ለመቃወም ለማጥፋት የምንቀሳቀሰውም አይደለሁም። ቤዚካሊ የይሁዲ ሆነው በማንነታቸው የይሁዲ ማንነት ያላቸው ሰዎች ለመመለስ ለማስተማር ያለመ ስራ ነው እዚህ ጋር እየሰራ ያለሁት። በተጨማሪም ደግሞ እንግዲህ ከፈቃደኛ የሆኑ ከአሕዛብ ወገን ወይም ደግሞ ከይሁድ ውጭ ያሉ ህዝቦች 7ቱን የሆኑ ህጎች ለማስተማር እነሱ እንዲያውቁ ለማድረግ እንግዲህ እነሱን ነው እያደረጉ ያለሁት። እንግዲህ እናንተም እንደ ፍላጎታችሁ ማወቅ የምትፈልጓቸውን መረዳት የምትፈልጓቸውን እያንዳንዱን ነገሮች እያነሳችሁ እኔ ጋር ብትጠይቁ ጥያቄዎቻችሁን ብታመጡ ቤዝራት ሀሸም በሚችለው አቅሜ ማስረዳት በሚችለው አቅም ለእናንተ ለማስረዳት ለማስተማር ጥረቶችን አደርጋለሁ። ስለዚህ ቤዚካሊ ይሄ ዩቲዩብ ቻናል የሚያደርጋቸው ወይም ደግሞ የሚሰራቸው ስራዎች እነዚህ ናቸው። ስለዚህ ጥያቄዎቻችሁን ማቅረብ መጠየቅ ትችላላችሁ። ፍሪ ነው። በነፃነት ጥያቄዎቻችሁን መጠየቅ ትችላላችሁ። እንግዲህ እንዳልኳችሁ የተለያየ አመለካከቶች አሉ። በተለይ ብዙ የተሳሳቱ አመለካከቶችን እዚህ በኢትዮጵያ ባሉት ሀገሮች ውስጥ የተለያዩ ህዝቦች ስለ ጁዳይዝም ወይም ደግሞ ስለ ይሁዲ እምነት የተለያየ የተዛባ አመለካከት አሏቸው። በጣም የተዛባ አመለካከቶች ማለት ነው። ስለዚህ እነሱ ለማስተካከል ስለምንሰራ ዝም ብላችሁ እንደው በጭፍን ከምታምኑ ዝም ብላችሁ የሰማችኋቸው የተለያዩ ትክክል ያልሆኑ ነገሮች ላይ ከምትነዱ እኔን መጥታችሁ ጠይቁኝ። ከዛ በኋላ ጁዳይዝም ምንድን ነው የሚያምነው ምንድን ነው የሚያስተምረው የሚለውን ነገር ደግሞ ለእናንተ የምገልጽላችሁና የማስረዳችሁ ይሆናል። እንግዲህ በኢዝራት ሀሸም ብዙ ጥያቄዎች እንደሚኖራችሁ ተስፋ አደርጋለሁ። እነሱን ደግሞ ወደ እኔ አምጧቸው፣ ደግሞ ጥያቄዎቻችሁን ለመመለስ ዝግጁ ነኝ እና በኢዝራት ሀሸም እንግዲህ ይሄ ቪዲዮ ለብዙ ሰዎች እንዲደርስ አድርጉ። ቪዲዮውን ከወደዳችሁን ላይክ ማድረጋችሁን እንዳትረሱ። ባይ ባይ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። መልካም ጊዜ